በዘንድሮ ዓመት የሰባተኛው ሀገራዊ ምርጫ ለማድረግ እየተካሄደ ያለበት ሁኔታ እንዳለ ይታወቃል። ከዚህ ጋር ተያይዞ እንዳጠቃላይ ይሄ ምርጫ ምንድነው? ምንን ይዞ ነው የመጣው? ዓላማውስ ምንድነው? ግቦችስ ምንድናቸው? ግቦቹ ብለን ስናይ የመጀመሪያው ምርጫ ያው እንደ አንድ ሀገር ለመገንባት ትልቅ ሚና ስላለው አስተዋጽኦ ስላለው አንድ ሀገር በመገንባት ረገድ ውስጥ የምርጫ ሂደት ትልቅ ቦታ አለው ማለት ነው። ስለዚህ በዘንድሮ ዓመት ውስጥ በ2018 በመናካሄደው ምርጫ ዘመን ውስጥ ማለት ነው ሁለት ዓላማዎች ይዞ ነው እየተንቀሳቀሰ ያለው። የመጀመሪያው ዓላማ ትብብር ነው ማለት ነው። በተፎካካሪ ፓርቲዎች መካከል ትብብር እንዲኖር ካልተተባበርን ምርጫውን ስኬታማ ማድረግ ስለማንችል ማለት ነው። ስንተባበር አገርን ለመገንባት ዋናው ምርጫ እናካሄዳለን የምንለው አገርን ለመገንባት ስለሆነ የጋራ ሐሳብ ኑሮን አገሪቷን ወደ ተሻለ ቦታ ለማሻገር ትብብር ስለሚያስፈልገን አንዱ ትብብር ይዛል ማለት ነው። ሁለተኛ መፎካከር ነው። እንፎካከራለን፣ እንተባበራለን፣ እንፎካከራለን ማለት ነው። በመፎካከር ውስጥ ማለት ነው አንዱን ሌላ ነገር ለመባባል ሳይሆን ጥበብ በተሞላበት እየተፎካከርን የተሻለ ሐሳብ በማቅረብ ህዝቡን በማሳየት የምረጡኝ ዘመቻ በማድረግ የተሻለ ምርጫ ለማካሄድና ዲሞክራሲን ለመለማመድ ጥረት እናደርጋለን ማለት ነው። ይህን ሁለቱን ዓላማ ግብ ይዞ ይህን ምርጫ በዘንድሮ ዓመት ለማካሄድ ጥረት እናደርጋለን ማለት ነው። በዚህ ውስጥ እንግዲህ ያለው እንቅስቃሴ እንደ ሀገር ተጀምሯል። የመራጮች ካርድ መውሰድ ከተጀመረ ወር አልፎናል ማለት ነው። ተጨማሪ እንዳው ምርጫ ቦርድ 14 ቀን ጨምሮ እስከ ሚያዝያ 14 ድረስ ጊዜ አስተንትን ብሏል አራዝሟል ማለት ነው። እንደኛ ወረዳ ተጨባጭ ሁኔታ በተባለው ስኬጁል መሰረት ለማካሄድ ርብርብ እያደረግን ያለ ነው። ህዝቡን በነቂስ እንዲሳተፍ የምርጫውን ዓላማ ግቡ ምን እንደሆነ በማሳወቅ በማስረዳት ሁሉም ማህበረሰብ የራሱ ሚና መጫወት እንዳለበትና ኃላፊነቱን መወጣት እንዳለበት ሁሉም ሰው የራሱ ኃላፊነት ሚና አለው ማለት ነው። እቺን ሀገር በመገንባት ውስጥ ምርጫ በመምረጥ ሁሉም ከ18 ዓመት በላይ የሆነ ሰው እዚህ ውስጥ በመሳተፍ አገር መገንባት እንዳለበት ለማህበረሰቡ ግንዛቤ በየቀበሌው በመናገር ሁሉም የራሱን ድርሻ እየተወጣ ነው ያለው። እንደ ወረዳ ስናይ በእቅድ ደረጃ ወደ 51000 አካባቢ መራጭ ህዝብ ይቆርጥልናል ብለን ነው ያሰብነው። እንደተባለው በአቀድነው መሰረት 51000 በላይ እስካሁን ድረስ የምርጫ ካርድ ለመውሰድ ተችሏል ማለት ነው። ስለዚህ ያለው እንቅስቃሴ ጥሩ ነው ማለት ነው። ህዝቡ በነቂስ እየወጣ እየቆረጠ ነው ያለው ማለት ነው። ነገ የሚመራኝ መንግስት መምረጥ አለብኝ ብሎ አስቦ ህዝቡ እየተንቀሳቀሰ መሆኑን ያያየንበት ያለ ሁኔታ ስለሆነ አሁንም ቢሆን የሚጠበቀው ከመንግስት ያለውን ነፃነትን ለማስጠበቅ ሰላሙን ለማስጠበቅ መንግስት እየጣረበት ያለበት ሁኔታ አለ። እንደ ወረዳም በማህበረሰቡ ደግሞ የሚጠበቀው ነገር ምንድነው? እኔ የወሰድኩት ካርድ ሚና አለው፣ የወሰድኳትን ካርድ በአግባቡ አስቀምጬ የምርጫ ቀን ሄጄ እቆርጥበታለሁ ብሎ ዋጋ አላት የሚለውን ማህበረሰባችን ሊገነዘብ ይገባል ማለት ነው። በአንድ ድምጽ ምክንያት ሰው ወይ ደግሞ መንግስት ይወድቃል ይነሳል ማለት ነው። ስለዚህ በዚህ ልክ እኔ ሚና አለኝ የሚለውን ነገር አስበን ሁላችንም ለምርጫ ራሳችንን ማዘጋጀት አለብን። ምርጫ ላይ መሳተፍ ሀገር መገንባት ነው የሚለውን ይዞ ማህበረሰባችን መንቀሳቀስ አለበት። ለምን ምርጫ ላይ ካልተሳተፍ ነገ የምንጠይቀው መንግስት ማን ነው? እኔ ያልመረጥኩትን መንግስት ነገ ጥያቄ ልጠይቀው ስለማልችል ነገ የምጠይቀው መንግስት አሁኑ ቀድሜ አስቤ ማን ሊሆን ይችላል የሚለውን አስቤ መምረጥ መቻል አለብኝ። ለዚህ ደግሞ ቅድመ ዝግጅት ማድረግ አለብን የሚለውን ሐሳብ ለመስጠት ፈልጌ ነው ማለት ነው።